አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምን አላችሁ ውድ አድማጮቼ። አረብኛ ቋንቋ ትምህርት አዳርስ መግቢያ አራት ነጥቦች ቀለል ባለ መልኩ ማለት ነው። አልበይቱ ፊልበይቲ አልበይቱ ፊልበይቲ ቤት ታሪፋ የሚታወቅ ቤት የምናውቀው ቤት አለ። ፊልበይቲ ቤት ውስጥ ቤት ውስጥ አል ተነጋግረናል። ታሪፋና ነኪራ የሚባል ነገር በይቱን ከሆነ ነኪራ ነው። አል ከተጨመረበት ደግሞ ማዕሪፋ ይሆናል ማለት ነው። አልበይቱ ፊል በይቲ ፊ ሐርፉ ጀር ፊደሎች አንዷ ናት። ኢ አላ ኢላ ሚን የሚሉ የሐርፉ ጀር ፊደሎች አሉ። ከነሱ መካከል ኢ አንዷ ናት። ውስጥ ለማለት እንጠቀምባታለን ማለት ነው። አንዳንድ ጊዜ ላይ ላይ ግን በአብዛኛው ውስጥ ለማለት እንጠቀምበታለን። እንግሊሽ ኢን ፕለስ ነው። ፊ አልበይቱ በሰፊ ተነጋግረናል። ኤ አን ዘ ለምን እንደሚያገለግሉ እነዚህ አርቲክሎች ማለት ነው። ኤ ከሆነ ነጠላ ለሆነ ነገር የማይታወቅ ነክራ ለሆነ ለምሳሌ ቤቱን ከሆነ ኤ ሃውስ እንላለን። ያ ቤት አይታወቅም አንድ ቤት ነው ማለት ነው። አንድ ለነጠላ ለሆነ ነገር እንጠቀሙታለን። ኤ ብትባለው አርቲክል ፊል በይቲ ኢን ዘ ሃውስ ኢን ዘ ሃውስ አልመስጂዱ መስጂድ ማለት ነው። አይ በእኛ ማንኛውም ሲሆን በአእምሮ ውስጥ የሚያውቀው ነገር አለ ማለት ነው። ስለዚህ ስለ መስጂድ አልመስጂዱ ሲባል ማለት ነው ይነገራል። ፊል መስጂድ መስጂድ ውስጥ መስጂድ ውስጥ ዘ ሞስኪው ኢን ዘ ሞስኪው አልመክተቡ ጠረጴዛ ክላስ ውስጥ ያለው ሊሆን ይችላል። ቦታውም ቦታው ጠረጴዛ አለል መክተቢ ጠረጴዛው ላይ ስለዛ ጠረጴዛው ላይ ምን ጠረጴዛው ላይ የሆነ ነገር ስናስቀምጥ ጠረጴዛው ላይ አሰሪሩ አልጋ ማለት ነው። ሰሪር አልጋ አለ ሰሪሪ አልጋው ላይ ዘ ቤድ አሰሪሩ ዘ ቤድ አለ ሰሪሪ ኦን ዘ ቤድ ኦን ዘ ቤድ አላ እና ፊ እንግዲህ ተቃራኒ ስለሆኑ በአንድ መጥተዋል እነሱ ማለት ነው። ባ ይላል ምሳሌዎች ናቸው። አይነ ሙሐመዱን ሙሐመድ የት ነው? ሁወ ፊል ጉርፈቲ የት ነው? ክላስ ውስጥ ነው። ክላስ ውስጥ ነው። ሁወ ዶሚር ናቸው። ቀጣይ እናቸዋለን። ሁወ ማለት ሂ ማለት ነው። ሂ ኢዝ ኢን ዘ ክላስ። ወአይነ ያሲሩን ዌር ኢዝ ያሲር ዌር ኢዝ ያሲር ያሲር የት አለ? ሁወ ፊል ሐማሚ እሱ የት ነው? ሐማም ውስጥ ሽንት ቤት ውስጥ ነው። ሂ ኢዝ ኢን ዘ ሐማም። ወአይነ አሚነቱን ዌር ኢዝ አሚና አሚና የት አለች? ይሄ የፊል መጥበኺ እሷ የት ናት? መጥበኽ ውስጥ ናት። ሺ ኢዝ ኢን ዘ መጥበኽ ኢን ዘ አይነ ልኪታቡ መጽሐፉ የት አለ? ዌር ኢዝ ዘ ቡክ ሁወ ዐለ መክተቢ እሱ የት ነው? ጠረጴዛው ላይ ነው። ወአይነ ሰዓቱ ሰዓቷ የት ናት? ሂየ ዐለ ሰሪሪ እሷ የት ናት? አልጋው ላይ ናት። ሂየ ዐለ ሰሪሪ። ተማሪ ይላል አጂብ አኒል አስኢለተል አቲያ ቀጥሎ የሚመጡትን ጥያቄዎች መልስ። አንሰር ዘ ፎሎዊንግ ኩዌሽንስ አንሰር አር ቱ ቤዝድ ኦን ዘ ለሰን። ከትምህርቱ መሰረት የሚከተሉትን ጥያቄዎች መልስ። አይነል ኪታቡ ኪታቡ የት አለ? ሁወ ዐለ መክተቢ ሁወ ዐለል መክተቢ። ዌር ኢዝ ዘ ቡክ ኢት ኢዝ ነው የምንለው። እሺ
ኢት ኢዝ ኦን ዘ ቤድ ምን ኢት ለነገሮች የምንጠቀምበት ሰው ሲሆን ሂ ሺ እያልን እንትን የምንለው ለሰዎች ነው ማለት ነው። ኢት ኢዝ ኦን ዘ ቤድ። አይነ ሙሐመዱን ዌር ኢዝ ሙሐመድ ሁወ ዐለል ጉርፈቲ ሁወ ፊል ጉርፈቲ ሴት ነው ክላስ ውስጥ ነው። አይነ ሰዓቱ ዌር ኢዝ ዌር ኢዝ ዘ አወር ዌር ኢዝ ዘ አወር ዘ ዋች ዌር ኢዝ ዘ ዋች ኢት ኢዝ ኦን ዘ ቴብል ኢት ኢዝ ኦን ዘ ቴብል። አይነ ያሲሩን ሁወ ፊል ኸማሚ አይነ አሚነቱን ሂየ ፊል መጥበኺ እዚህ እያልን እንመልሳለን ማለት ነው። اقرأ واكتب مع ضبط آخر الكلمات. read and write the correct ending. المدرسة في المدرسة المدرسة ለምንለው ተንዊኗ ትወድቃለች። በነኪራ ጊዜ ነው የሚሆነው። ፊል መድረሰቲ መድረሳ ውስጥ ማለት ነው። ፊል መድረሰቲ ኢን ዘ ስኩል። ፊል በይቲ ኢን ዘ ሃውስ አልበይቱ ዘ ሃውስ ማለት ነው። አልጉርፈቲ አልሐማሚ ፊል መጥባኺ አይነ ሙሐመድን ሁወ ፊል ፈስሊ። እዚህ ጋር የሴት ስም ከሆነ ወይም ታ መርቡጣ ከሆነች ተንዊን አትወስድም። ሙሐመዱን አሚነቱ ነው የምንለው። ሙሐመዱን አሚነቱ ኻሊዱን ዘይነቡ ሐሚዱን እያልን እናስቀምጣለን።